ስሚ ዝግባ ማርያም እኔም ናፍቀሽኛል። ናፍቀኩ አንድ ቤት ውስጥ እየኖርን ስማችን መጥፋቱ ካልቀረ ለምን አብረን እንትን አንልም አናድርም? አንተ አይደብርህም? ሁሌ እስከመቼ እኔስ አላሳዝንህም? አትወደኝም ማለት ነው? እንዴት ነው አቶ ምን ከሞደገገ እሺ ተኛው አይደለም። የኔና አንቺ ግንኙነት ግዴታ ባልጋ ነው የሚወሰነው አይደለም። ሌላ ሰው ብለምድስ እኔ እምቢ ካልከኝ እኔ ከዚህ ቤት መኖር አልፈልግም። ምክንያቱም ምንም ትርጉም የለውም። የኔና አሚ እንከባበር። ስነ ስርዓት ይዤ ስነ ስርዓት ይዤ እሄዳለሁ ወደ ቤተሰቦች። ስነ ስርዓት ይዤ በቃ ወግ ማረግ ከፈለክ በወግ በማረጉ ቀኑ ሲደርስ ቤተሰቦቼ ጋር አውጥተህ ታመጣኛለህ። እኔ ከማይፈልገኝ ሰው ጋር መኖር አልፈልግም። እኔ አልፈልግሽም። እስቲ ቁጭ በይ። መች ነው ያልኩሽ? ንገሪኝ እስቲ። አልፈልግሽም። ከዛ አይተናነስም። በቃ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ዛሬ እንግዲህ ምንድነው እንደዚህ ፋሽ ብርቅ ብለሽ ምንድነው ደግሞ እዚህ የሰው ክላስ ምን ትሰሪያለሽ የሚል ጥያቄ እንደሚፈጠርባችሁ አልጠራጠርም። ግን ያው አንዳንድ ነገሮችን ማሳውቃችሁ ይሆናል። ብሩኬ ትንሽ ወጣ ብሎ ነበረና በዛ ወጣ ባለበት ሰዓት ነበረ ይሄ ሀሳብ የመጣልኝና እኔ ከብሩኬ ጋር ያው ሻንጣዬን ይዤ ምናምን ወደዚህ ክላስ የመጣሁትኝ አንድ ቤት ውስጥ ሆነን እስከመቼ ለየብቻ እንኖራለን በሚለው ነው። ምክንያቱም ያው የብዙ ሰው አመለካከትም አንድ ቤት ውስጥ ከሆነን ያው አብረን እንተኛለን፣ አብረን እንበላለን፣ አብረን እንጠጣለን፣ ያው አብረን እንተኛለን። የብዙ ሰው ሀሳብ ነው አይምሮ ውስጥ የሚፈጠርበት ነገር ነውና ባልሆነ ነገር ሰው እንደዚህ በባዶ ሜዳ ሰው እንደዚህ ከሚያስብ አንደኛ ሰውም ማሰቡም ካልቀረ፣ ሁለተኛ ነገር ደግሞ አንድ ቤታችንን መኖራችን ካልቀረ ሻንጣይን ምናምን ይዤ ወደዚህኛው ክላስ መጥቼ ከሱ ጋር መኖር ፈልጌ ነው። ያው እንደምታዩት እዚህ ጋር ይታያችኋል ብዬ አስባለሁኝ። ያው የምቀርጸው ካሜራ በስታንድ አቆሜ ነው። ምክንያቱም ያው ሰው አልጠራሁኝም፣ ካሜራማንም አልጠራሁኝም። ድንገት ነው ይሄ ሀሳብ የመጣልኝና ብዙ ሰው ያው የሚያስበው አብረን እንደምንኖር አብረን እንደምናድር ምናምን ስለሆነ አብረን መኖራችን ሀቅ ሆኖ ሳለ ግን አብረን በማደሩ ዙሪያ እኔ በጣም ብዙ ጊዜ ተጎድቻለሁ። ምክንያቱም ሰው ማሰቡ ካልቀረ እኔ ብቻዬን ለምንድን ነው ማድረው በሚለው ነው ሻንጣ ይዤ ወደዚህ የመጣሁትኝና አንድ ቤት ውስጥ ሆኖ ሁለት ክላስ በጣም ይደብራል። እና ደግሞ እንደ ብዙ አመትም እንደቆየ 2 አመትም እንደቆየ ጓደኛ ማቾች ብዙ ነገር እንደሚተሳሰብ ሰው ደግሞ እኔና ብሩኬ መሀል በቃ አልሆነም። ስለዚህ ዛሬ ግዴታ መሆን አለበት ብዬ እዚህ ጋር ቆንጆ ነገሮችን አዘጋጅቼ መጥቻለሁ። ያው ብሩኬም ደስተኛ ሆኖ እንደሚቀበለው ተስፋ አደርጋለሁ ብላችሁ ደስ ይለኝ ነበረ። ግን የመጣሁት ፕራንክ ለማድረግ ነው። ደግሞ እውነት መስሏችሁ እናንተ እንትን ትላላችሁ፣ ማይሆን ነገር ታስባላችሁ። ያው ያ ስል ደግሞ ሁላችሁ ማለት አይደለም፣ አንዳንዶቻችሁ ማለት ነው። እና ያው እንደሚታወቀው ብዙ ጊዜ እንደዚህ አይነት ፕራንክ ብሩኬን ሳደርገው ፈልገሽ ነው እንደዚህ ነው ምናምን የሚሉ ነገሮችን አያለው፣ በተለይ ቲክቶክ መንደር ላይ ማለት ነው። እና ፈልገሽ ነው እንደዚህ ምናምን የምትሉ ሰዎች እኔ ለእናንተ ምንም ልላችሁ አልችልም። ምክንያቱም ብፈልግ ሁሉም ነገር እጄ ላይ ነው። ምንም ማጣው ነገር የለም። ገባችሁ? ሁሉም ነገር እጄ ላይ ነው። አንድ ቤት ነው የምንኖረው። የምፈልገውን ነገር ማድረግ እችላለሁ። ይሄን ያክል ካሜራ ደቅኝም ወደ እናንተ መጥቼ እንትን ማለት አልፈልግም። ግን የሚማርበት አካል ይማርበታል በሚለው ነበረ ብዙ ጊዜ እንደዚህ አይነት አይዲያ አስቤ የምመጣው እና ዛሬ ደግሞ የመጣሁት አንድም እንደዚህ አይነት ሀሳብ የምታስቡ ሰዎች ትማራላችሁ ብዬ አስባለሁኝ። ከኔ ህይወት፣ ከብሩኬ ህይወት፣ ከብሩኬ መልስ ትማራላችሁ ብዬ አስባለሁኝ እና ብሩኬ በእርግጠኝነት ቢፈልግ እጁ ላይ ነኝ ያለሁት። የፈለገውን ነገር ማድረግ ይችላል። አንድ ቤት ነው የምንኖረው። ምንም የሚከለክለው ነገር የለም። እኔ ሴት ልጅ ነኝ። ከፈለኩም ደግሞ ምንም ማድረግ አቅቶኝ አይደለም፣ ወይም እናንተን ፈርቻ አይደለም። ምክንያቱም እናንተ አብራችሁኝ አትኖርም አይደለም። እናንተ ቤተሰብ እንኳን አምኖ የተወኝ ጀግና ሴት ነኝ እና በዚህ ልክ እንትን ባትሉ ጥሩ ነው። ሁሉም ነገር እጃችን ላይ ስለሆነ ማለት ነው እና እናውቃለንም ባትሉ በጣም ደስ ይለኛል። ዛሬ የመጣሁት ከእንደዚህ አይነት አስተሳሰባችሁ እንድትማሩ ነው። በእርግጥ አብዛኛው ሰው ይማራል ብዬ አላስብም። ዞሮ ሌላ ነው። አሁን ዛሬም በምናገረው ነገር ሌላ ነገር እንደሚጠብቀኝ አደርጋለሁኝ፣ እርግጠኛ ነኝ። ወይኔ በኢየሱስ ስም ተርፌያለሁ ለትንሽ። ወይኔ ጉድ ይፈል በኢየሱስ መጥቷል። ቤተሰብ ካሜራ አስተካክዬ እንደጨረስኩ ነው የመጣው። በኢየሱስ ለትንሽ ነው የተረፍኩት።
አይ ከመጣኝ ምንሽ ለማሽ ወንሽና ገኘናይ ሁሌም እንጂ ክፉ መውጣት ማይቻልበት ሀገር ለምን ብዬ ደህና ነሽ? ምንድን ነው የሉ ሻንጣ ምናምን ወይ ምናምን ወይ አለ አመጣሽኝ ነገር እዚህ ጋር እንጠጣለን ብዬ ነው። ማን እንጠጣ? እኔ እናንተ ጥሩ ጊዜ እናሳልፋለን። አንተ ላንሳልክ ከደበረ ባይሆን እግዚአብሔር ነው ይቀንል ስም ወይ እዚህ በማርያም አሁን ምን እንጃ ምን እዚህ ጋር ማለት ነው በሳማ አይደለም አንቺ ሙዳት ይጂ በእግዚአብሔር እንዴት እኮ እንደምታምር ምን ይሄ ነው አይሚ በማርያም ምንድነው ሙድ የምትይዥው? በጣም የደከመኝ እዚህ ጋር ያንን ምን ይሄ ነው ነግጬስ እዚህ ምንድነው ሻንጣ ስሙኝ ይሄን እዛ ጋር አድርጊው። እሺ አይኖቼን ያቸው እስኪ አዩአቸው። ምን ተረዳ? ምን እረዳለሁ? ምንም አልተረዳህም ማለት ከአይኖቼ ምንም አልተረዳህም? ወይ አምላኬ ኧረ በማርያም ምንድን ምንድን ነው? እቀፈኝ። ፕራንክ እያደረግሽ ነው? ምንድን ነው ፕራንክ ማድረግ? አይ አልተመቸኝም እኮ እኔም ናፍቀሽኛል። ምናፍቅ እኮ ግን እኔ አሁን ጥያቄ የሆነብኝ ሻንጣው ወይኑ ምናምን ምንድን ነው ነው? ሻንጣ ይዤ መጣሁት። ልብሶቼን እዚህ ቁም ሳጥን ውስጥ ላደርጋቸው ነው። አንተ ቁም ሳጥን ውስጥ በቃ ለየብቻው መኖር የለብንም። ለየብቻው መኖር የለብንም። እርግጠኛ ነሽ? አዎ። ለምን? እስቲ እኮ ነው ቁጭ በይና እናወራሽ። አይኖችን እያየሁ ነው ማለት እኮ ቁጭ ካልሽ ምን ነው የምትይው? አፍንጫዬ ነው እንዴ? እንዳረም ምን አይፈልግም። እስኪ ዛሬ እንኳን እንጠጣ። እግዚአብሔር ለምን እንጠጣለን? አይደለም ቆይ ለምንድን ነው እዚህ ማስገባት ፈለግሽ? ልብሱን አልሰለችህም? ምን አንድ ቤት ውስጥ ሆኖ ለየብቻ መኖር? እኔ እኮ አንድ ቤት ውስጥ ሆኖ ለየብቻ መኖር እኔ ምንም አልሰለችኝም። እኔ ግን በጣም ሰልችቶኛል። ለምን? በቃ መሆን የለበትም። በጣም ነው የሚያስጠላው አንድ ቤት ውስጥ እየኖርን። እኔ ደግሞ ሲጀምር እዛ ዛፍ ክላስ ውስጥ ከመሆን እሺ ልቀይርሽ ክላስ። ለምን? እና እኔ እኮ ጠባብ ክላስ ምናምን ፈልጌ አይደለም፣ ለየብቻ መሆን ስለሌለብን ነው። ምክንያቱም እኔ እናንተ አንድ ቤት ውስጥ ነው የምንኖረው። አስፈላጊ ነው ብዬ አላስብም፣ አንድ ቤት ውስጥ እየኖርን ለየብቻ ማደሩ ማለት ነው። በጣም አስፈላጊ ነው እንጂ አሁን እኔ ላይክ ለቀልድ ነው እያልሽኝ ያለሽ ወይ የምር ፈልገሽ ነው? አንቺ ማርያም ሲሪየስ ማውራት ትፈልጋለሽ? የምር ፈልጌ ነው። የምር ተሰምቶሽ አብረን ማደር ፈልገሽ ከኔ ጋር? በጣም ነው የተሰማኝ። ለምን ይሰማሻል? አንደኛ ነገር እኔ እናንተ እንኳን አብረን አንድ ቤት ውስጥ ስለምንኖር ያው ቤተሰብም ጓደኞቻችንም አብረን እንደምናድር ነው እያሰቡ ያሉት። ማን ነው የሚያስበው? ብዙ ሰው ነው። ለምን እንደፈለጉ ያስባሉ? አይደለም ተረዳኝ፣ አንዴ ተረዳኝ። እና አንድ ቤት ውስጥ እየኖርን ስማችን መጥፋቱ ካልቀረልን አብረን እንትን አናድርም። ሲቀጥል አስፈላጊም አይደለም ለየብቻ መሆኑ። አንተ አይደብርህም? ሁሌ እስከመቼ እኔስ አላሳዝንህም? ከማሳዘን አለማሳዘን ጋር እኮ አይደለም። እኔ አላሳዝንህም፣ የምሬን ነው። እኔ አንተን ብዬ ካንተ ጋር አንድ ቤት ውስጥ እየኖርኩኝ ብዙ ነገር እየተባልኩኝ ለየብቻ ማደራችን አስፈላጊ ነው ብለህ ታስባለህ? እኔ እኮ አንዳንዴ ሰው ያስፈልገኛል እኮ። እንትን ሰው የሚለው ነገር አንቺ ይረብሽሻል? ኖ እኔ ሰው የሚለው ነገር ረብሾኛል። እና ታዲያ ግን ጓደኞቻችንም ቤተሰብም በቃ የሚያስበው ነገር ነው። አብረን እንደምናድር ነው እያሰበ ያለው። እንዴ ምን ሆነሻል? እና ግዴታ መሆን አለበት? እሺ አንድ ጥያቄ ብቻ አለኝ። እኔ በጣም ባልዋልኩበት ብዙ ነገር እየተዋልኩኝ ነው። እኔ ካንተ ጋር ደግሞ ብዙ ነገር እያሰብኩኝ ስለሆነ ነው ማለት ነው። እኔ አሁን ሄሚ ፍላጎትሽን እኮ አከብራለሁ፣ ችግር የለብኝም። ቆይ አትወደኝም?
እኔ ሞዴል ካለ ሞዴል ጋር ምን ያገናኛል? ምን ያገናኛል? ስለኔ ያለ ሐሳብ እኔ ደግሞ አንድ ነገር ልንገርሽ ማርያም፣ እኔ ወንድ ልጅ ነኝ አይደል? ወንድ ልጅ ነኝ። ምንም ነገር ችግር የለብኝም። እውነቱ ስነግርሽ እግዚአብሔርን ችግር የለብኝም። እየተግባባን ነው። ላይክ አንቺ እዚህ ልኖር ልደር ምናምን አልሽ። አንድ ዲሲፕሊን ያስፈልገናል። ገብቶሻል? በጣም እንተ ዲሲፕሊን ግድ ነው። ሲቀጥል ደግሞ ላይክ እንዴት ይላልደሽ ነው ማርያም ምንድነው? እሺ አይደለም ስለ ሁለታችን ወደፊት ነገር የምታስበው። ሲቀጥል ደግሞ እኔና አንቺ ቃል አለብን። ሁልጊዜ ነው የምልሽ አይደለ? እኔ ከዚህ በፊት እየተቀላለድን ብዙ ጊዜ አውርተናል አይደል? ሁለት ቃል አለብን። ሶስት ቢያንስ እኮ አንድ ስቴፕ ሄደናል አይደለ? እሺ ዋናውን ነገር በቃ እኔ ቀጥታ ለምን ዳር እላለሁ? ስሚ አንድ ስቴፕ እንሂድም ሁለት ስቴፕ ችግር የለውም እኮ እኔ ወንድ ልጅ ነኝ አልኩሽ። ጣጣ የለብኝም። እደሪ ምንም በይ እንደፈለግሽ። አንቺ ሴት ልጅ ነሽ አይደል? እሺ ተማምነን አብረን አደረን ይባላል። ላይክ አብረን መኖር ጀመርን። እዚህ እኔ ክላስ አብረን መተኛት አብረን ማደር ጀመርን። እግዚአብሔር ነው ብቻ አይታወቅም የሚፈጠረው ነገር አይደለም። ነው ማመን አይደለም። ይሄ እንደዛ አይነት ሃይሚ እንደዛ አይነት ጥያቄ እንዳትጠይቂ። የሚፈጠረው ነገር አታውቂም። ስሚኝ፣ ለምን አትሰሚኝ? ምንም ነገር ቢፈጠርስ በእኔ አትተማመንም ነው? ስለ ወደፊታችን አታስብም ነው? ለምን እኔ አላስብም? ስለማስብ አንዴ እንደዚህ ዲሲፕሊን ይንኩት እኮ እና ታዲያ ምን አሁን እኮ ሶስተኛ ዓመት እኮ ሊሞላል ይሆነ ነው። አይበለውና እንዲህ ማለት አልፈልግም ሃይሚ። እግዚአብሔር ያልተፈለገ እርግዝና ይመጣ እንችላል። አሁን ራስን አታምነው ምናምን ብለሽ ጥያቄ እንዳትጠይቂ። ቢመጣ ያልተፈለገ እርግዝና ቢመጣ አንቺ ህይወት ላይ እኔ አላረግዘውም አይደለ? እኔ አልሸከምም። እኔ ምንም ጫና የለብኝም። ገብቶሻል አይደል? ለኔ አስበህ ነው? ላንቺ አስቤ ነው። ታዲያ እኔ ለኔ ነው እንዴ? አብረን አንዴ ጋራ ህይወታችን እኮ ጋራ ህይወት ነው አብረን ነው። ግን ያልታቀደ ነገር ቢፈጠር እኔ ልጁን ባረግዘውም እኔ ምናምን እኮ እንትን ብልም ምንም እኮ ችግር የለውም። ከተወለደ በኋላ እኮ አንተ ታግዘኛለህ እኮ ነው። ያግዝሻለሁ፣ ችግር የለውም። እሺ ቆይ ትፈራለህ? እኛ አሁን ልጅ ቢፈጠርብን ጊዜው ነው ብዬ ስለማላምን ነው። እኔ አይደለም ቆይ ልጅ ቢፈጠርብን ለልጃችን መሆን አንችልም ብለህ ነው የምታስበው? እኔ ድብና አድርጌ ነው መሆን የምችለው እና ታዲያ ለምን ስነግርሽ እችላለሁ። ለምንድን ነው ጊዜው ግን አሁን አይደለም? ለምን ጊዜው አሁን አይደለም እያልክ እኮ እኔ ልትገለኝ ነው? መች ነው ግን? ለምንድን ነው የምገልሽ? እኔ ላንቺ አስቤ እኮ ነው። ለኔ አታስብልኝ። እኔ አስቤ እኮ ነው አይደል እንትን እያልኩት ያለው ኮን እኔ እኮ በደፈነው ካንተ ጋር እየኖርኩ አሁን ደግሞ መጥቼ ካንተ ጋር ልደር እያልኩ ነው። አንተ ግን እያሳፈርከኝ ነው። እያሳፈርኩሽ አይደለም። ላንቺ አስቤን እየተከራከርኩልሽ ነው። አይ አስበልኝ። አትወደኝም ማለት ነው? እንዴት ነው? ምን ከሞደገገ እሺ ተኝ እንዲህ ነው ፈልገው ያው ኑሪ። በዚህ ነው መውደድ የምትገልጪው አንቺ? እኔ እንደዛ አይደለም። ሁሌ በቃ አይደለም ኬት ያመጣሽው ሁሌ በቃ ምናምን አትበይኝ። እኔ ኬት ያመጣሽው ባሪ ነው። ከየትም ያመጣሁት አይደለም። ግን ሁሉ ጊዜ በቃ ምግብ እንበላለን። እኔ በራሴ ኮንፊደንስ አለኝ። እውነት ነው። ሳሎኔ ጋራ መኝታ ቤት ለየብቻ እንዴ በራሴ ኮንፊደንስ አለኝ ሃይሚ። እኔ እየቆየሁ አንተ ላንተ ያለኝ ቦታ ወደ ሌላ ነገር እየተቀየረ ሌላ ሰው ላስብ ይችላል። ለምንድን ነው የምታስበው? አላውቅም። አንተ ወንድሜ ብትመስለኝ አይደለም። የኔና አንቺ ግንኙነት ግዴታ ባልጋ ነው የሚወሰነው አይደለም። እንደዛ እያልኩኝ አይደለም ነው። እንደዛ ነው እንጂ ግን ደግሞ መሆኑ አይቀርም ማለት ድንገት ላንተ ያለኝ አመለካከት ምንድነው? አይደለም ፍላጎትሽ ምንድነው? አንቺ ላንተ ያለኝ አመለካከት ለምንድን ነው የሚቀየረው? አላውቅም። ሌላ ሰው ብለምድስ ለምንድን ነው የምትለምጂው? አሁን እኮ ጸብ እያስነሳሽ ነው። ለምሳሌ እዚህ ቤት ውስጥ የምንኖረው ለሶስት ነው እኮ የምትፈልጊው አንቺ ሌላ ነገር ነው አይደለም? መተኛቱን ምናምን ነው የምትፈልጊው አይደለም? ቢያንስ እንትን ብዙ ህይወት ብዙ ላይፍ እንዳለው ሰው እና ቁጭ በልና ወራኝ ደግሞ አትቁም እና አሁን እንድትበሳጭ ምናምን አይደለም። አይ ተበሳጭች አይደለም። አይ ተበሳጭ ለምንድን ነው ሌላ ሰው የምትለው? እኔ ሌላ ሰው እያየሁኝ አይደለም። አይ እኔ ይኸውልህ ስማኝ ቁጭ በይ አይደለም ቅመሜ ቁጭ በይ እስኪ። እኔ አንተም ቁጭ በላ። እኔ በጣም ህይወቴ ላይ የተራው ነገር ቢኖር አልጋ ምናምን ነገር ነው። እውነቱ ስነግርሽ እግዚአብሔር ላንተ ቀላል ነው። ለህይወቴ ተራ ነገር ነው። ምንም ቦታ የሌለኝ ነገር ቢኖር ለእንደዚህ አይነት ነገር ነው። ይገባሻል አይደል? እሺ እኮ እና እኔ ደግሞ እያልኩ ያለሁት እኔ በሂደት አሁን ለምሳሌ እዚህ ቤት ለሶስት ነው የምንኖረው። ለምሳሌ አሁን ሚፍታ አለ አይደለ? ሚፍታ ለኔ ወንድሜ ነው። እሺ ወንድሜ ስለሆነ ነው አንድ ክላስ ማንኖረው አይደለ? እሺ
አንተ ደግሞ ጓደኛዬ ነህ። እሺ እና ለምንድን ነው አንተንም ሚፍታንም ባንድ አይነት ተግባር ምን ተገብረው? እደሪ አይሚ እኔ ልንግባባ አልቻልንም። እኔ እና አንቺ እግዚአብሔር ምንድነው የምታወሪው? እኔ አሁን አንቺንም መናገር ማስቀየም አልፈልግም አይሚ በእግዚአብሔር። እስከ መቼ እኔ እምቢ ካልከኝ እኔ ከዚህ ቤት መኖር አልፈልግም። ምክንያቱም ምንም ትርጉም የለውም። የኔና ምን ፈልገሽ ነው አሁን እንደዚህ እያልሽኝ ያለሽ? ምን ፈልገሽ ነው ካንተ ጋር መኖር እዚህ ክላስ ውስጥ? እና አሁን እየኖርን አይደል እንዴ? እዚህ ክላስ ውስጥ ግዴታ መሆን አለበት እንዴ? ብንሳሳትስ ምንድነው? አንተ ብንሳሳትስ ልጅ ቢመጣስ? ራስን ካለማመን ጋር እኮ አይገናኝም ሀይሚ እንዴ። በጣም እኮ የሚያስጠላው ሰሚኛለሽ። አንድ እውነት ልንገርሽ፣ ከአንቺ ጋር በጣም ረጅም ብዙ መሄድ ስለምፈልግ ነው። ገብቶሻል አይደል? እና እኔ ያላሳዝነኝ ከአንቺ ጋር ትልቅ ፊቸር ምንድነው የምታሳዝኝ? ምን አደረኩሽ? ብርድ ሲመታኝ እዛ ጎኔ ሳሳኮ እንዴ ጎኔ ሳሳ ግራጎን እንደሌለው ሰው ነው እኮ እየሆንኩ ያለሁት። እኔ ላንተ ግራጎን ነኝ፣ አንተ ለኔ ቀኝ ጎን ነህ። እኔ በማርያም ደክሞኝ ነው። እኔ ላንተ ግራጎን አንተ ለኔ ቀኝ ጎን ነህ። ግን አሁን ቀኝ ጎን የለኝም። እኔ ጎሎብኛል። ለምን? ካንተ ጋር ስለማላደር እበላለሁ፣ እጠጣለሁ፣ እንለያያለን። ልክ የአንድ ፋሚሊ ውስጥ እንደሚኖር ሰው። ምን አሳጣውሽ እኮ በቃ ደሪ። እንደዛ ከተሰማሽ አንቺ ብቸኝነት ከተሰማሽ እኮ ሁኚሽ በቃ ደስ ይበልሽ። ይሄን እንድልሽ ነው የፈለግሽው? ደስተኛ ሆነህ አይደለም ሃይሚ አይደለም። እኔ አንቺ ምንም እንዲጎልብሽ አልፈልግም። ግን ደግሞ አንዳንዴ ደግሞ እኔ ያንቺን ነገር ሳከብርልሽ አንቺ የኔን ነገር አክብሪልኝ፣ ፍላጎቴን አክብሪልኝ። እኔ እንደማትወደኝ ተሰማኛ። አንድ ቤት ውስጥ እየኖርን ሃይሚ እኔ እኮ ነኝ ወንዱ። እኔ እኮ ነኝ መከራከር ያለብኝ እንደዚህ ብዬ። ሴትዮ ያንቺን ባውንደሪ ላለማለፍ እንደዚህ በማለቴ ነው እንዴ ችክ የምትይብኝ? የት ነው የምትሄጂው? የምር እኔ ካንተ ጋር ደስተኛ መሆን የት ነው የምትሄጂው? ካንተ ጋር መጠጣት አልችልም፣ መዝናናት አልችልም። መጠጥ አልጠጣም፣ ስፖርተኛ ነኝ ትላለህ። መጠጥ ለምን ትጠጫለሽ? መጠጥ እኮ አይደለም ወይን ነው። ካንተ ጋር ደስተኛ መሆን አይደለም ወይ? ለምን ምንም አይሆንም። ለምን ትጠጫለሽ? ምን ታገኝ? እኔ እንዴ ደስተኛ የሚያደርገኝ መጠጥ ነው እንዴ? እኔ እናት ምን ይሰራልሻል? ጅል ነሽ እንዴ አንቺ? አታስቢ። ምን እሺ ምን እኔ አላስብም። ጠጣሽ ምን እሺ ምን ምንድነው እንደ እንትን ሰው አትስቢ እንጂ በማርያም ከኛ ስንት ነገር የሚጠበቅልኝ ስንት ሰው ከኛ ብዙ ነገር የሚማር ሰዎችን ማህና አልባሌ ነገር አትበል። ምኑን ነው ማስበበት? ምኑን ነው ማስበው? ምንም አላስበው። ሁሉንም ነገር ቀስ ብለህ አስብበት። አይሚ እግዚአብሔርን በቃ እኔ እየነገርኩሽ እኮ ነው። እየጨነቀኝ ነው ማርያም፣ እየጨነቀኝ እንደሌላ ጊዜው መናገር አልፈልግም። ስሚኝ ያንቺን በወንደር ይጠብቅልሽ። እኔ ነገርኩሽ፣ በአንቺ ቦታ እኔ ነበርኩ መሆን የነበረብኝ። እንደዚህ አይደረግም አይባልም። በቃ እንዴ ሰለቸኝ። ይኸውልሽ አይሚ ቁጭ በይ፣ ነገርኩሽ እኮ ቁጭ በይ እስቲ። በቃ ይሁን ዝም ብሎ ድንገት እንኳን ብታረጂ ምን እንደሚፈጠር አስበሽዋል? ለምን ተነካኛለህ አንተ? አንድ ቤት ውስጥ እኔ እነካሻለሁ እያልኩሽ እኮ አይደለም፣ እነካሻለሁ እያልኩሽ አይደለም። ግን ምን ሊፈጠር ይችላል አስበሽዋል? ድንገት ወይም ነገር ቢፈጠርስ? ሴት ልጅ ነሽ ሃይሚ። ገና ብዙ ያላለፍናቸው ነገሮች አሉ። እኔና አንቺ ብዙ የሚጠበቅብን ነገር አለ አይደል? እንደዚህ አይነት ነገር እንኳን ለመግባት በትንሹ ፋሚሊሽ ጋር በቃ መሄድ እኮ ነው፣ ቀላል ነው። ቤተሰቦችሽ እንዴ እነሱን ወግ ማድረግ ሳታሳይ ዝም ብለሽ ልጅ ይዘሽ ብትጂ ሼም አይደለም? እኛ ኢትዮጵያውያን ነን አይደል? ወግ ባህል አለብን አይደል? እየፈራን ያደግነው አይደል? ስነ ስርዓት ይዘን ያደግነው አይደለም ወይ? እና ታዲያ ያንን ነገር ጥሶ መሄድ አይከብድም? እኔ ሰለቸኛ ሁልጊዜ ባልዋልኩበት ነው። ሰለቸው የኔናት ባልዋልኩበት ምኑ ነው ባልዋልሽበት? ምን አገባሽ አንቺ? ንጹህ ከሆንሽ አንቺ ምን ያስፈራሻል? እኔ ፈርቻ አይደለም። እና ታዲያ ግን በቃ ሰው ደግሞ ሊረዳኝ ፈቃደኛ አይደለም። ቤተሰቦቼን ተዋቸው፣ ጓደኞቼ ራሱ አይረዱኝም። በቃ ካንተ ጋር አብሬ እንደማድር ነው የሚያስቡት። እንዴ ለሰው ብዬ ያንቺን ምኞት የኔን ምኞት ማበላሽ ጥቅል የለኝም ሃይሚ። እኔ ላንቺ በጣም ብዙ ትልቅ ህልምና ፊቸር ነው ያለኝ ላንቺ። ሰሚኛለሽ አይደል? የምንም ወይን መጠጣት የለም ስነ ስርዓት አዲ። እኔ ምንም እግዚአብሔርን ሰብረዋለሁ ሃይሚ። ምን ይሰራልናል? ለምንድን ነው እንደ ትልቅ ሰው ማትኝ? በማርያም ልክፈታው አንዴ ደክሞኝ ነው የመጣሁት በማርያም ድካም ላስረሳክ እያልኩ እኮ ምንድን ነው የምታስረሽ? ወይን እኮ ነው የምትጠጣው። ምንድን ነው ወይን እኮ ነው የምትጠጣው። ሁለተኛ እንደዚህ እንዳትዪ እሺ። ምን ላድርግ እኔ? እንዳትዪኝ ሁለተኛ እንደዚህ። አማርኛ ነው እሺ። አንድ ቤት ውስጥ አንቺ ለራስሽ አታስቢም እንዴ?
ኧረ በስመ አብ አንተ በጣም የሚደብረው ምንድን ነው የሚደብረው? አንቺ ለራስሽ አታስቢም ወይ? እሄድልሃለሁ ትገላገለኝ። አታስቢም ወይ ለራስሽ? እሄድልሃለሁ ትገላገለኝ። የት ነው የምትሄጂው? እኔ እዚህ አንድ ቤት ውስጥ እየኖርኩኝ ለየብቻ ክላስ አልተኛም። አሚን እንከባበር። ስነ ስርዓት ይዤ ስነ ስርዓት ይዤ እሄዳለሁ ወደ ቤተሰቦች። ስነ ስርዓት ይዤ በቃ ወግ ማረግ ከፈለክ በወግ በማረጉ ቀኑ ሲደርስ ቤተሰቦቼ ጋር አውጥተህ ታመጣኛለህ። አስወጥተህ ታመጣኛለህ። ስነ ስርዓት አትይዥ። አሁን ዞር በል ከመንገዴ። ስነ ስርዓት ተዘጋጅቼ ነው የመጣሁት። ወይ ካንተ ጋር ፈታ አላለሁ እምቢ ካልከኝ እሄዳለሁ ብዬ አስቤበት ነው የመጣሁት። ምንድነው ፈታ? በምንድነው ፈታ? እንጠጣለን አብረን እንውላለን አብረን። እስቲ ጀባይና እስቲ ቅድሚያ ፖላይቱኝ የተረጋጋ ሰው ሆነሽ አናግሪ። አናግሪ በቃ እኔ ማልፈልገውን ነገር እኮ ነው እየፈቀርኩልሽ ያለው። ትችያለሽ እንኳን አልኩሽ እኮ ያሚ ስትመጣ ጀምሮ በጸባይ እንደዚህ እየገላመጥከኝ አይደለም። ምንም እየገላመጥኩ አይደለም። በቃ እኔ አይደለም አንቺ የኔን ባውንደሪ ማታከብሪልኝ ከሆነ እኔ እኮ እኔ ነገርኩሽ እኔ ምንም ችግር የለብኝም። ሃይሚ አይደለም እሱ አንቺ እንኳን ብታረጊ እኔ ችግር የለብኝም። ስሚኛ ስሚኝ እንደ ወንድ ስነግርሽ ብዙ ጫና የምትሸከሚው አንቺ ነሽ። ገብቶሻል? እኔ አጠገብሽ ልሆን እችላለሁ፣ ላግዝሽ እችላለሁ፣ ምን እችላለሁ። አሁን በዚህ እድሜሽ ይሄንን ነገር መቋቋም ባትችይስ እንደዛ ከሆነ ለምን ጅል ትሆኛለሽ? አባቴ ቤት ልሂድና በወግ በማረጉ ታወጣኛለህ። ከዛ ቤት አስወጥተህ እዚህ ታመጣኛለህ። ገና ልጅ እኮ ነሽ። ለምን አትረጋጊ? ተወኝ በእናትህ ልጅ ነሽ ምናምን አትበል። ዞር በል። እኔ ምን አድርገህ ነው የምትይኝ? በማርያም እኔ እኮ ለአንቺ ብዬ ነው እዚህ ጋር የምከራከረው። ልጅ የሚባለው ከ18 ዓመት በታች ያለ ሰው ነው። ገባ? አንቺ ለኔ አሁንም ልጅ ነሽ። አይ እኔ ልጅ አይደለም። እስከ መቼ ልጅ መስዬ እስከ መቼ ነው እንትን ምን ኖረው? እንደዚህ ብዙ ነገር እኮ ይጠበቅብናል። እኛ ታውቂያለሽ አይደል? ብዙ ነገር እኮ እና ታዲያ በፋይናንሻልም በምንም ይሁን በጣም ብዙ ነገር ይጠበቅብናል። ለምን ጅል ትሆኛለሽ? እኔ ጅል ሆኜ አይደለም እኮ ሴት ነሽ። እንደ ሴት ብልጡኝልኝ እንደዚህ እንዳትጠይቂኝ። ሁለተኛ እኔ መጥቼ ላስቸግርሽ የሚገባው እኔ ነበርኩ አልኩሽ እኮ። እኔ ካንተ ጋር እኮ ምንም ፈታ አልልም፣ ምንም አልልም። ምንድነው ፈታ? እኔ ምን አሳጣሽ? መጠጥ አልጠጣም። ምን ይሰራል መጠጥ? እኔ አሁን እንድናገርሽ እንድቆጣሽ ነው። ምን ያደርግልሻል? ልምታሽ። እኔ ደግሞ አንድ ቤት ሆነን ለምንድነው ትርጉሙ ምንድነው? ለየብቻ ማደሩ ትርጉሙ ስህተት እንዳንሰራ ነው። ሌላ ምንም አዲስ ነገር የለም። ራስን አታምነውም ወይ? በደንብ ነው ማምነው። እና ታዲያ በደንብ ነው ማምነው። እኔን አታምነኝም? እሺ በደንብ ነው ማምነው። በዚህ ማለት ደግሞ ሰይጣን በደንብ ይሰራል። ታውቂያለሽ ይሄ ነው። እሺ አሁን ልሄድ በቃ። የት ነው እስቲ ቆይ አንዴ እስቲ ረጋ ያለ ሰው ሁኚ። እዚህ እንትን ነው የምፈልጊው ማደር። እሺ ከዛስ? እኔ ከማይፈልገኝ ሰው ጋር መኖር አልፈልግም። እኔ አልፈልግሽም። እስቲ ቁጭ በይ። መች ነው ያልኩሽ? ንገሪኝ እስቲ። አልፈልግሽም። ከዛ አይተናነስም። በቃ አልፈልግሽም ከማለት አይተናነስም። መድኃኒዓለም እኔ አልፈልግሽም ብያለሁ። ይሄ በማርያም ብዬሻለሁ። አልፈልግሽም ብዬሻለሁ። ከዛ አይተናነስም። ምን ነው ከዛ ማይተናነሰው? ብዬሻለሁ። አልፈልግሽም ብዬሻለሁ እኮ። እኔ እፈራለሁ። በቃ ላንተ ያለኝ አመለካከት ላይ ምንድነው? ለምን ያንቺን ክብር ስለጠበቅኩልሽ? አዎ ሌላ እንትን እንዳትመስለኝ። ምን ሌላ ምን ያንቺን ክብር ስለጠበቅኩልሽ ነው? እሱን ነው ፈልጊው። ለምን አከበረኝ ነው? አይሚ ለምን አከበረኛል? እና ታዲያ አሁን ለማንኛውም ከመንገድ ምን ይጠቅመናል? አሁን ተኛን፣ ሌላ ነገሮች ተፈጠሩ። በጣም ቁጥራ ነገር እኮ ሌላ ነገር የሚፈጠር አይደለም እያልኩ ያለሁት። አንድ ቤት ውስጥ እየኖርን ለምን ለየብቻ ክላስ ላይ ምን ተኛው ነው እያልኩ ያለሁት። በቃ እኔ ጸብም መጣላት ነው። እዚህ ስኖር ደግሞ አንተ አምሽተህ ትመጣለህ። እዛ በቃ ከመበጠብጣት ብለህ ሌላ ክላስ ተኛ ወይ ሶፋ ላይ የታመሻለሁ። ስፖርት ቤት ነው የሚሄደው። ሌላ የት ሄዳለሁ? ምን አደርጋለሁ? አሁን ሃይሚ ይኸውልሽ፣ እኔ እግዚአብሔርን ስሚኝ ሃይሚ ማርያምን፣ በእኛ በጣም ብዙ ሰው ደክሟል። መጣላ መጨቃጨቅ መቤቴን አልፈልግም። ሃይሚ መች ተጣላን ታዲያ? አይደለም በቃ እኔ አሁንም ስልሽ አይደለም እኮ ችግር የለም። እሺ ስሚኝ፣ እሺ ቁጭ በይ እንዴ፣ ቁጭ በይ። እሺ አቅፍሻለሁ፣ ቁጭ በይ ሃይሚ፣ አንዴ ቁጭ በይ። እሺ ቁጭ በይ እኮ ቁጭ በይ። እሺ አቅፍሻለሁ፣ ቁጭ በይ አንዴ በእግዚአብሔር። እሺ ስሚኝ፣ እኔ አንድ ነገር ልናገር። እሺ ስሚኝ በማርያም። እሺ አሁን በዚህ መጣ ብቻ እንዳንጣላ ነው አንጣላው። እኔ ለምን እጣላለሁ? ሁሌ ካጠገብ ልሆን እኮ ነው። እሺ በቃ እሺ ስሚኝ። እሺ ለምን አንዴ ልናገር ማርያም። ስሚኝ እኔ ቀና ብዬ አንገቴ ሊቀነጠስ እኮ ነው። እሺ ይኸውልሽ፣ እኔ ያንቺን ፍላጎት ላክብር። እዚህ እደሪ እንደፈለግሽ ኑሪ፣ ከእኔ ጋር ችግር የለብኝም። እሺ ገብቶሻል? ግን አሁን ከልክዬሽ እኔ አሁን እውነቱ ስነግርሽ ይሄ ነገር እንዲፈጠር እኔ አልፈልግም። ግን ደግሞ ፈልጋለሁ። እኔ እኮ ካንተ ጎን መሆን ነው የፈለኩት። ብርድ ገደለኝ፣ ግራ ቀኝ ጎን የለኝም።
እኔ ፕራንክ ላረግ ፈልጌ ነው። የምን ፕራንክ ነው ደግሞ? ፕራንክ ላረግ ፈልጌ ነው። ይኸውልህ እዛ ጋር ከእንትን ጀርባ እዛ ጋር ዞረክኝ ፕራንክ ላረግ ፈልጌ ነው። እሺ የኔ ውድ የኔ ሀሳቢ የኔን ክብር ጠባ። በቃ እሺ ስለዚህ ነው የምወድህ እኮ እግዚአብሔር። እሺ በማርያም አሁን አንድ ነገር ብቻ እሺ አድርግልኝ። ምን ላድርግልኝ? ካሜራ ሳላይ ልጥፋ። ቆይ አይደለም እግዚአብሔርን አንድ ነገር በላቸው። ታውቃለህ ብዙ እሺ የሚዞኛል። በኋላ ተረጋግቼ ራሴ እላለሁ። ለምን ሸሚይዛል? ኧረ በማርያም ለምን ሸሚይዛል? በቃ አፈርኩኛ ወይ እኮ ነው እግዚአብሔርን የኔን ክብር ነው እኮ የጠበቅክልኝ። ገባ? ብዙ ሰዎች በማይሆን ይሄ በራሳቸው ልክ የሚገምቱህን ሰዎች ነው እኮ ማንነትን ያሳየኸው። አጠፋው ካሜራ መደበቅ። አይ በቃ ቻው። በካሜራ መሆኑ ጥፋት ነው? ኧረ ቻው በቃ እኔ አወራለሁ በኋላ ቻው። እግዚአብሔርን ካጠፋው ንገረኝ። እወድሻለሁ ቻው። አንቺ እሺ እኔ እወድሃለሁ።